የእጦት መንደር ቀላል የሚመስል አደገኛ ወጥመድ ሰሚ ያጣ ጩኸት የማያባራ ስቃይ ይህንን ሁሉ በጋሜል ፊልም እናስቃኛችኋለን። ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በአክብሮት ጋበዝን። መልካም ቆይታ። I just want to introduce you to a little taste of hell. ይህ ሎክድ የተሰኘው ፊልም በ2025 ለእይታ የቀረበ ሲሆን ፈጣን አክሽን ትሪለር ዘውግ ያለው ነው። በአርጀንቲና ውስጥ የተሰራና በኔትፍሊክስ ብዙ በመታየት ደረጃ ውስጥ የገባ የ2025 ድንቅ ፊልም ነው። ይህ የምትመለከቱት ኤዲ የተባለ ሰው በአሜሪካ የደሃ መንደር ውስጥ የሚኖር ሰው ነው። በአንድ ቀን መኪናው ተበላሽታ ሊያሰራ ገራጅ ይሄድና የማሰሪያ ገንዘብ ያጥረዋል። መካኒኩም ባለው ገንዘብ እንዲሰራለት ቢለምነው እምቢ ይለዋል። ተስፋ በመቁረጥ ውስጥ እያለ ልጁ ከትምህርት ቤት ወጥታ በመኪና እንዲወስዳት ስትደውል አላነሳላትም። ከዛም ሚስቱ ደውላ አንስቶ በቁጣ ስትጠይቀው መኪናው ተበላሽታ እንደሆነና ማሰሪያ እንዳጣ ነግሯት ስልኩን ይዘጋል። ግራ በመጋባት ከገራጁ ወጥቶ የመኪና ፓርኪንግ ውስጥ የተደረደሩ መኪኖችን ከፍቶ ሊሰርቅ ሲሞክር ድንገት አንድ ቅንጡ መኪና ሲከፈትለት ዘሎ ይገባል። ገብቶ የሚሰረቅ ነገር ካለ ሲፈልግም ምንም ያጣል። ይወጣ በሩን ሊከፍት ሲሞክር ይዘጋበታል። አንድ ሰው የሚያይና ባለቤቱ የመጣበት መስሎት ይደበቃል። ነገር ግን ባለቤቱ አልነበረም። ከዛም ኤዲ በእጅና በእግሩ መስታወቱን ለመስበር ይጥራል። ትርፉም ድካም ይሆንበታል። ደክሞት እዛው ተዘግቶበት ያድርና በሚቀጥለው ቀን ጠዋት መኪናው በራሱ ይነሳና ስልክ ይደወላል። ሳያነሳው አጋቹ በካሜራ እያየው ነው። አንድ ብረት ፈልጎ አግኝቶ መስታወቱን ለመስበር መቀጥቀጡን ይቀጥላል። በትግል ውስጥ በብረቱ የገዛ እጁን መጥቶ ያቆስላል። ወደሚያውቃቸው እርዳታ ለማግኘት ስልኩን አውጥቶ ሲሞክር የታገተበት መኪና ኔትወርክ የለውም። ከብዙ የመክፈት ሙከራ በኋላ የሚደወለውን ስልክ ያነሳል። በስልኩም አጋቹ ዊሊያም እንደሚባል ሲነግረው ኤዲም እንዲያስወጣው ይጠይቀዋል። ሽማግሌው ዊሊያምም ከእርሱ በፊት 7 ሰዎች ገብተው እንዳሰቃያቸውና በቀላሉ እንደማይለቀው ይመልስለታል። ኤዲም መስኮቱን ለመስበር ሽጉጥ ሲተኩስ ነጥሮ ተመልሶ የራሱን እግር ይመተዋል። በዚህ ስቃይ ውስጥ እያለ አንዲት ሴት ከውጭ ያይና በመስታወቱ በኩል ምታየው መስሏት እየደበደበ ሲጮው ምንም ስለማይሰማና ስለማይታይ በመኪናው መስታወት ራሷን አስተካክላ መንገዷን ትቀጥላለች። የኋላ ሲጨንቀው 911 ሊደውል ይሞክራል። ኔትወርክ አሁንም ያስቸግረዋል። ብዙ ደም እየፈሰሰው ራሱን ስቶ ምሽት ላይ ሲነቃ የእጁ ቁስል ታስሮለት የሚበላም ተቀምጦለት ያገኛል። በልቶ ይተኛል። በሚቀጥለው ቀን ሽማግሌው ዊሊያም ሲደውል አላነሳም። በብርድ እየተንገላታ ውሃ ጠምቶት የገዛ ሽንቱን እየጠጣ 6 አሰቃቂ ቀናቶች ያልፋሉ። በዚህ መሃል ግን የሚገርም ነገር ይፈጠራል። ኪሱን ሲፈትሽ ከቀናት በፊት የገዛውን ሎተሪ አግኝቶ ሲፍቅ $500 አሸንፏል። የስቃይ ሳቅ ይስቃል። እዚህ ጣጣ ውስጥ የገባበትን የመኪና ማሰሪያ ባይቸኩል ይከፍልለት ነበር። ተመልሶ ቁዘማ ውስጥ እያለ ድንገት ማስነሻውን ሲነካ መኪናው ይነሳል። ኤዲ ደስ ብሎት ትንሽ እየነዳ ሽማግሌው ዊሊያም በሪሞት አቁሞበት በዊሊያም በሪሞት ነጂነት መኪናዋ መብረር ትጀምራለች። መንደር ውስጥ ሰው የሚደበድቡ 2 ድርዬዎችን አግኝቶ ተራ በተራ ገጭቶ ይገላቸዋል። ኤዲም ምንም ማድረግ ባለመቻል ስሜት ውስጥ ይጮዋል። ሌሊቱን ሙሉ ሽማግሌው ዊሊያም መኪናዋን በሪሞት እየነዳ ሲያጦዛት የህንፃ ጣሪያ ላይ ኤዲን አሳቆ ያደርስና ያንደረድርና ይቆማል። ሲነጋ ወደ ኤዲ ልጅ ትምህርት ቤት ይነዳል።
ልጁንም ስትወጣ ሳያት ሊገጫት ወደ እሷ ሲያበር ኤዲ የጮኸ የልጁን ሞት ከማየት ሽጉጥን ጭንቅላቱ ላይ አድርጎ ቃታውን ሲስብ ሽጉጡ ቀላ የለውም። አይኑን ሲገልጥ ዊሊያም ለጥቂት አዙሮ ልጁ ትተርፋለች። ኤዲ መኪና ውስጥ ያለውን ካሜራና ስክሪን ይሰባብረውና በተስፋ መቁረጥ ስሜት ውስጥ ሆኖ ለልጁ የይቅርታና የመውደድ የስንብት ቃል በስልኩ የድምፅ መልእክት ይልክላታል። ከብዙ እንግልት በኋላ መኪናው ይቆምና በካንሰር ህመም ተስፋ የቆረጠው ሽማግሌው ዊሊያም መጥቶ መስታወቱን ይከፍታል። ኤዲን አስሮት መኪና ውስጥ ይገባና ፍሬን እየያዘ ኤዲን ከዳሽቦርዱ ጋር እያጋጨ እያሰቃየው መንዳት ይጀምራል። ኤዲ ላይም ሽጉጡን ይደቅንበታል። ኤዲም አዘናክቶ ፍሬኑን ያላላና መኪናው መንገድ ስቶ ገደል ይገባል። ኤዲም ሽማግሌውን በኃይል ይደበድበዋል። ወዲያው ኔትወርኩ ይሰራና ልጁ ደውላ የድምፅ መልእክት እንደደረሳትና እንደፈራሽ ስትነግረው ደህና እንደሆነና እየመጣ እንደሆነ ነግሯት ስልኩን ይዘጋዋል። በመጨረሻም መኪናዋ እየነደደች በመዶሻ ሰብሮ በኋላ በኩል ወጥቶ ሽማግሌው ዊሊያም ከነመኪናው ሲቃጠልና ኤዲም ልጁን ሄዶ ከትምህርት ቤት ስትወጣ ሲያገኛት የታሪኩ ፍጻሜ ይሆናል። እስካሁን ከኛ ጋር አብረውን ስለቆዩ እናመሰግናለን። ጋሜል ፊልም